ሁለተኛ ጸሐፊው ኔጎሺዬት ስታደርጉ ሚረሪንግ እና ሌብል የሚለውን ነገር ተጠቀሙ ይላል። ሚረር እና ሌብል ምን ማለት ነው? አንድ ሰው ኔጎሺዬት ሲያደርግ እኔ በምንም ታምር ከዚህ አልወርድም ይላል። ሚረር ማድረግ ማለት ሰውየው ከባድ የሚላት ቃል መልእክቱ ያለችበት ቃል አለች አይደል? በእንግሊዝኛ ሲሆን የመጨረሻ ቃል ያቺን ቃል ድገሙት። እኔ በምንም ታምር ከዚህ አልወርድም ሲል ከዚህ አልወርድም ማለት እኔ በምንም ታምር ይሄን ሰው አልለቅም ማለት ሰውየው የተናገረውን የመጨረሻ ቃል ድገሙት። ምን ይሆናል መሰላችሁ? አይ እኔ በምንም ታምር ይሄን ሰው አልለቅላቸውም ሲል አልለቅም ማለት በሉት። አይ አይደለማ ብሎ ሞር ኤክስፕሌን ያደርጋል። ሞር ሰውየው ሲያወራ የሰውየውን ሀሳብ መረዳት ትችላላችሁ ይላል። ሰው መጨረሻ ላይ ያለችውን ቃል ድገሟት። አይ እኔ እንትና የሚባለው ሰው አይመቸኝም ለማስታረቅ ሄዳችሁ አይመቸኝም ማለት እንዴ እያየው አይደል እንዴት እንደሚያወራ ሉክ ያቺ የመጨረሻውን ቃል ደግሞ ይበልጥ እንዲያብራራ ትገፉታላችሁ። ያ ለእናንተ መረጃ ይሰጣችኋል። ሚረር አድርጉ ይላል። አልቀንስም ማለት እንዴ እከስራለሁ ማለት ሀሳቡን ሰሙት እንዲያብራራ ታደርጉታላችሁ። ሁለተኛ ሌብል አድርጉት ይላል። ፈርቶ ከሆነ ፈርተሃል መሰለኝ ወይ ደግሞ ይገባኛል ጨምሩና እንደፈራህ ይገባኛል። ፍርሃቷ ሜንሽን አድርጉት። የሰውየው ያለበትን እንደተናደድክ ይገባኛል፣ እንደተበሳጨ ይገባኛል። ሰውየው ያለበትን ስሜት ሜንሽን አድርጉት። ይሄ ራፖርት ቢልድ ያደርጋል። ሰውየው ሞር እንዲያወራ ይረዳችኋል። ከዛ ደግሞ ያለፈ የቤተሰብነት ስሜት እንደሚፈጥር መጽሐፉ ይናገራል።